አንድ ጊዜ ይሄንን ቪዲዮ ተከታትለን እንመለስ። ገዜና አስማትን ታጋርጓቸው፣ በእናታችሁ ታጋርጓቸው። ገዜና አስማት ንገራቸው። ገዜና አስማት ሁለታችሁ ባንደሪንግ ውስጥ እኔ ለብቻዬ ፋይት አድርገን ካሸነፋችሁ እኔ ሌላ ከምታገኙት ገንዘብ ውጪ 100 ሺህ ብር ከኪሴ መድባለሁ። ሁለታችሁ ባንደሪንግ ውስጥ ከፈለጋችሁ ልክ እንደ ሪሲሊንግ አንደኛው ሰው ውጭ ይጠብቃል፣ አንደኛው ጋር ፋይት አድርጌ በቃኝ ሲል ሁለተኛው ሰው ይቀየራል። ከፈለጋችሁ ደግሞ ሁለታችሁ ነው ታችኋል። ገዜና አስማት ለሁለት ከገጠማችሁት እሱ 100 ሺህ ብር ተሸልማችኋል። እኔ ለሁለታችሁ 100 ሺህ ብር ሸልማችኋለሁ። ለሁለት ከገጠማችሁት ያውኑ ማርች 17 ላይ አለቀላችሁ። ጌች በጣም ነው ሞድ በጣም ነው ማደንቀ እንዲሁም በጣም ነበረ ማከብረ ግን በዚህ ቪዲዮ እንደናከኝ እኔም ንቄ ያለው ምክንያቱም ማለት ነው አንተ ስንት አመት ያሰለጠንከውን ቦክሰኛ ከኔና ከገዜ ጋር ክብራችንን ለማዋረድ ለሁለት ግጠሙታል። እሺ የኔ ሲሆን ገዜ ግን በጣም ሼም ነው። ለገዜ እንደዚህ ማለት አልነበረባችሁ። ምክንያቱም ገዜ ማለት በጣም ብዙ ሰው የሚከታተለው ብዙ ወጣቶችን ወደ ስፖርት ያመጣ ታታሪ ወጣት ነው እንጂ በእናንተ አፍ ዝም ብሎ በሕፃን ልጅ ለሁለት ግጠሙት ተብሎ የሚዋረድ አይነት ሰው አልነበረም። በጣም ያሳዝናል። ለማንኛውም እኔ ይህንን ፋይት ገዜ ባይቀበለው እንኳን እኔ ለብቻክ ማለት ነው ሽንፈት ውርደት አይደለም። ብታሸንፈኝ እንኳን ልንገር ደግሜ ሽንፈት ውርደት አይደለም። ውርደቱ ለሁለት ግጠሙት መባሉ ነው። ለብቻዬ ልገጥም ዝግጁ ነኝ። አልሰማም ፓፓ፣ አላዳምጥም። ልቤን አታውቀውም ማለት ነው። ትበላለህ።